ከአረብ ሀገር ወደ ኢትዮጵያ ስንሄድ ይዘናቸው ብንሄድ የሚጠቅሙን ጥቃቅን የሚመስሉ ኢትዮጵያ ውስጥ ደግሞ በቀላል ልናገኛቸው የማንችላቸው እቃ ስም ዝርዝር እነግራቸዋለሁ። ኢትዮጵያ ውስጥ እቃ አለ፣ ነገር ግን አቅማችን ያማከለ እንዲሁም ደግሞ እንደምንፈልገው አይነት ኦሪጂናል አይደለም። አረብ ሀገር ደግሞ በቀላሉ ማግኘት እንችላለን። እንዲሁም ደግሞ ዋጋውም ያን ያህል ጉድ አይደለም። አቅማችን ባማከለ መልኩ መግዛት የምንችላቸው እቃዎች ናቸው። ሀገር ከገባን በኋላ በቀላሉ የማናገኛቸው እንዲሁም ደግሞ ደህና ኦሪጂናል የሆነ እቃ የማናገኝበት አጋጣሚ አለ። ብናገኝም አቅማችን ያማከለ አይደለም እና በእርግጥ ከአረብ ሀገር ወደ ኢትዮጵያ ስንሄድ እቃ ልብስ ይዞ የሚሄድ ከዚህ በፊት ቪዲዮ ሰርች ነበረ። ያን ያህል እኔ አልደግፈውም፣ ግን በጣም ወሳኝ የሆኑ በዛም ከሄድን በኋላ በቀላሉ ልናገኛቸው የማንችላቸው ወሳኝ እቃዎች ብቻ ይዛቸው እንድትሄዱ እላለሁኝ። እኔ ኢትዮጵያ ሂጄ የቸገረኝ ነገር ልንገራችሁ። እናንተም በእርግጠኝነት ይሄንን ነገር ይዛችሁ ብትሄዱ በጣም ትጠቀማላችሁ እንጂ አትጎዱበትም። እኔ ከዱባይ ወይም ደግሞ ከየትኛውም አረብ ሀገራት ወደ ኢትዮጵያ ስትሄዱ ይዛችሁ ብትሄዱ ብዬ የምላቸው ውስጥ አንዱ ቱታ ነው። ቱታ ለባሽ የሆናችሁ የመዘነጫ ምን የቤት ውስጥ ምን ብቻ በአጠቃላይ የብርድም ቢሆን ቱታ ኢትዮጵያ ውስጥ በጣም ውድ ነው። ዝም ብሎ ቱታ ይሄ ሺእን ላይ ያሉ ቱታዎች 10 ቤት ነው የሚገዙትና 10 ቤት 10,000 8,000 9,000 ነው የሚጠሩላችሁና እዚህ ደግሞ እኛ አቅማችን በሚመጥን መልኩ በ20 በ30 ልናገኘው የምንችላቸው ቱታዎች ኢትዮጵያ ውስጥ ግን 10,000 12,000 ይባላሉ። እና ቱታ ለምትወዱ ያው ቱታ የማይለብስ ሰው ያለ ወይ ካላችሁ ሊኖር ይችላል፣ ግን ቱታ ይዛችሁ ብትሄዱ በጣም ትጠቀማላችሁ። እንዲሁም ደግሞ ጫማ ኢትዮጵያ ውስጥ አለ፣ በጣም ምርጥ ጫማ አለ። እንደውም ቦንዳ ነው። ሰው አሁን አብዛኛው ሰው የሚጠቀመው ምንድን ነው ካላችሁ ቦንዳ ነው። ቦንዳ ጫማዎች በጣም ምርጥ ናቸው፣ ግን ውድ ናቸው። ቦንዳ ሆኖ 8,000 7,000 ብር ትባላላችሁ፣ ቦንዳ ጫማ ማለት ነው። እዚህ ግን ጥሩ ጫማ ደህና የሚባል ጫማ መርጣችሁ 3-4 ጫማ ይዛችሁ ብትሄዱ ለ2 ለ3 ዓመት ይሆናችኋል። እርግጠኛ ነኝ አረብ ሀገር ጠቅላችሁ ከገባችሁ በኋላ ቢያንስ ከ1 እስከ 2 ዓመት ልብስ እቃ ምናምን መግዛት የለባችሁ ነው ብዬ የማስበው፣ በተለይ መዳም ቅመሞች። ምክንያቱም ገንዘብ ጫማ ልብስ ላይ ማዋል ያን ያህል ጥቅም አለው ብዬ አላስብም። ይሄ በቃ መሰረታዊ የሆኑ ነገሮች ካልሆኑ በስተቀር የዕለት ልንለብሳቸው የምንችላቸው ነገሮች ካልሆኑ በስተቀር ይሄ በካርቶን ጭነን ሂደን የምናስቀምጠው ነገር ያን ያህል ጥቅሙ አልታየኝም። እኔ ከዚህ በፊትም ስላየሁት ጥቅም ሳይሆን ጉዳቱ ነው የሚበልጠውና ጫማ የተወሰነ ጫማ መዘነጫ ጫማ የሚሆን የክረምት ጫማዎችን ብቻ ግን እናንተ የምትፈልጉት አይነት ጫማ የተወሰነ ጫማ ደህና ዝም ብሎ ነገር ሳይሆን ደህና ኦሪጂናል ጫማ ይዛችሁ ብትሄዱ ጥሩ ነው። እዚያ ያለው ነገር የኢትዮጵያ ውስጥ እነዚህ የምነግራችሁ እቃዎች የሉም ማለት ሳይሆን በቃ ጥሪው ገና ስትሰሙት ነው ልባችሁ የሚበርደውና ውድ ነው፣ እውነት ለመናገር ውድ ነው። እና ከዚህ ደግሞ በቀላሉ አቅማችሁን በቻለ መጠን መግዛት የምንችላቸው ናቸውና ጫማና ቱታ ይዛችሁ ሂዱ ለማለት ፈልጋለሁ። ሌላው ደግሞ እኔ ኢትዮጵያ ሂጄ በጣም በቃ የገረመኝና ሁሉም ሴቶች በሚባል ደረጃ ያስቸገረው ነገር ምንድን ነው ካላችሁኝ ሞዴስ ነው። ሞዴስ ለስሙ ኢትዮጵያ ውስጥ ሞዴስ አለ፣ ግን አለ ለማለት ያህል ነው እንጂ ባይኖር ነው የሚሻለው። አለ የሚባል አይነት ሞዴስ አይደለም እና ማይረባ ሞዴስ ነው ያለ። ብዙ ጊዜ ሶሻል ሚዲያ ላይ ስለ ሞዴስ ይወራል። የተወሰነ ጊዜ 1-2 ቀን ተወርቶ ይተዋል፣ ግን ምንም መፍትሄ ያላገኘ ነገር ቢኖር ሞዴስ ነው። ኢትዮጵያ ውስጥ ያለ ሞዴስ በተለይ የአረብ ሀገር ረጅም ዓመት ሰርታችሁ ረጅም ዓመት ኖራችሁ ከሄዳችሁ በኋላ የኢትዮጵያ ሞዴስ መልመድ በጣም ነው የሚቸግራችሁ። ስለዚህ ከአረብ ሀገር ወደ ኢትዮጵያ ስትሄዱ አረብ ሀገር ብቻ ሳይሆን ይህንን ቪዲዮ የምትመለከቱት ሌላም ሀገር ከኢትዮጵያ ውጭ ያላችሁ ሰዎች ስትሄዱ ሞዴስ በብዛት ይዛችሁ ሂዱ። ኢትዮጵያ ውስጥ ያለ ሞዴስ በጣም የማይረባ ሞዴስ ነው እና ሞዴስ በጣም በብዛት ይዛችሁ ሂዱ። እዛ ያለው ሞዴስ ይሄ ጥቅመ ቢስነቱ ብቻ ሳይሆን ዋጋው ደግሞ የማይቀመስ ነው፣ በጣም ከባድ ነው እና ሞዴስ ደግሞ እኛ ባለንበት ሀገር በተለይም በአረብ ሀገር በቀላሉ ማግኘት የምንችለው ነገር ነው። በ20 ድርሃም በ15 ድርሃም ምናምን በጣም ብዙ ፍሬ እንገዛለን። ከዛም ደግሞ በጣም ጥራቱ እየጠበቀ ነው እና ሞዴስ በጣም ይዛችሁ ሂዱ ብዬ ደጋግሜ ልነግራችሁ የምፈልገው ነገር ቢኖር ሞዴስ ነው። ሞዴስ ይዛችሁ ሂዱ። እንዲሁም ደግሞ ደግሜ የምላችሁ ነገር ቢኖር ይሄ የምነግራችሁ እቃዎች ኢትዮጵያ ውስጥ የሉም ማለት ሳይሆን እዚህ ስትሄዱ በእግረ መንገዳችሁ ይዛችሁ ብትሄዱ ስለምትጠቀሙ ነው። ኢትዮጵያ ውስጥ ለመግዛት ደግሞ በጣም አቅም ይጠይቃልና በቀላሉ ደግሞ እዚህ ስለምናገኘው ነው እንደዚህ የምላችሁ። ደግሜ የነገርኳችሁ እንድታስተውሉ ነው። የለም ማለት አይደለም። በመቀጠል ይዛችሁ ብትሄዱ የምትጠቀሙት ነገር ምንድነው? ሽቶ ነው። የሽቶ ጥሪ ታውቃላችሁ። ኢትዮጵያ ውስጥ አሁን ላይ አሪፍ ደህና ሽቶ የሚባሉት ከ20,000 ብር በታች ሽቶ የለም። ስለዚህ እዚህ ደግሞ ሁሉም ሰው አቅሙ በቻለ ከ5 ድርሃም ጀምሮ እስከ 100,000 ድርሃም ሽቶ አለና እናንተ በምትወዱት ፍሌቨር የምትፈልጉትን ሽቶ ገዝታችሁ ሂዱ። ሽቶ ኢትዮጵያ ውስጥ በጣም ውድ ነው። በጣም ከምነግራችሁ በላይ ውድ ነው። ከሽታ ያይዘ ደግሞ ምናልባት ብኹር የምትወዱት ሰዎች ካላችሁ እጣን ማለት ነው። እጣንም ኢትዮጵያ ውስጥ በብዛት ሰው የሚጠቀመው ነጭ እጣን ነው፣ ሉባን። እሱ ደግሞ እንዲህ ተቆንጥሮ በጣም ተቆንጥሮ ምን ልበላችሁ የሻይ ማንኪያ ያለች አይደለ? በእሷ ተቆንጥሮ ነው የሚሸጠው። ውድ ነው።
ሌሎቹም ደግሞ ሌላ ቡክሮች ደግሞ በጣም ውድ ናቸው። በጣም ነው የምነግራችሁ። እሱም እንደዚህ እንዳቅማችሁ አይገኝም። በብዛት በጉጢ ስለሚሸጥ እሱ ደግሞ ውድ ነው። እዚህ ሀገር ደግሞ እንደምታውቁት የፈለጋችሁት አይነት ሽቶ በትንንሽ ገንዘብ ማየት ትችላላችሁ። ቡክሮ የምትወዱ ሰዎች ቡክሮም ይዛችሁ ሄዶ ቤታችሁ ጨስጨስ ለማለት ምናምን ማለት ነው። በመቀጠል ይዛችሁ ብትሄዱ በጣም ይጠቅማችኋል ብዬ የማስበው ጌጣጌጥ የምትወዱ ሰዎች ከሰዓት ጀምሮ ሰዓት፣ ጆሮ ጌጥ፣ የአንገት ጌጥ፣ የጣት ጌጥ እነዚህ ነገሮች ኢትዮጵያ ውስጥ ብዙ ጊዜ ያው ከዚህ ከውጭ ነው የሚገቡትና ከውጭ የሚገቡት ደግሞ ታውቃላችሁ ብዙ ነገር አልፈው ሀገር ከገቡ በኋላ ደግሞ የሚሸጥበትን ዋጋ ከባድ ነው። ከሺኤን ራሱ ወስደው እኛ እዚህ በቀላል የምናገኘው ከሺኤን ይወስዱና እዛ ይሸጡታልና በጣም እዚህ ከምንገዛው ኦቨር ነው የምትከፍሉት እዛ። ስለዚህ ደህና ነገርም ለማግኘቱም አስቸጋሪ ነው። መንገድ ላይ የሚሸጡ አሉ። እንዲሁም ሱቅ ሄዳችሁ ብትገዙ ከመንገዱ ያናል የተሻለ አይደለም። ደህናው ደግሞ ሻል ያለው ልግዛ ብትሉ ደግሞ አቅማችሁ እዚህ ጋር ነው ይላችኋልና እዚህ ሰዓትን ብትሉ ሌሎችም ጌጣጌጦችን ብትሉ እዚህ በቀላሉ ልታገኙ ትችላለች። ዞር ብላችሁ ብትገዙ ወይም ደግሞ ከኦንላይን ኦርደርን ብታደርጉ አሪፍ ነገር ታገኛላችሁ። ጌጣጌጥ የምትወዱ ሰዎች እንዲሁም ሰዓት ብትገዙ ጥሩ ነው። ደህና ሰዓት ደህና ጌጣጌጦች አሉ። ያ ማለት ወርቅ ምንም ያካትታል። ወርቅ ደግሞ አሁን እኔ እዚህ ጋር ስለ ወርቅ አላወራላችሁም። አቅማችሁ በቻለ መጠን ወርቅ ብትገዙ ጥሩ ነው። ያው ወርቅ ማለት ብዙ ባታተርፉበት ብትጎዱበት አይደለም። በማንኛውም ሰዓት ወርቅ ካላችሁ ገንዘብ ነው። ስለዚህ አቅማችሁ የቻለ ወርቅ በደንብ ግዙ። ካልተቻለ ደግሞ አቅማችሁ የሚችለውን የምትጠቀሙበትን ይጠቅመኛል ብላችሁ የምታስቡትን ግዙ። ሌላው ደግሞ ኢትዮጵያ ውስጥ በቀላል ማግኘት የማትችሉት ነገር ምንድን ነው? ይህንን እቃ ስነግራችሁ ግን በጥንቃቄ ነው የምትገዙት። አሁን ላይ ሶሻል ሚዲያ ላይ የተለመደ ነገር ምንድን ነው? የሆነ ሰው አድርጎት፣ የሆነ ሰው ለብሶት፣ የሆነ ሰው ተጠቅሞት ካማረበት በዛ ሰው ላይ ጥሩ ነገር ካያችሁ ያ ሰው ከጠቀመው እኛ የሚጠቅመን ይመስለንና ሰው ያደረገውን ነገር እናደርጋለን። አሁን ጭራሽ ትሬንድ ሆኗልና ከዚህ ሀገር ይዛችሁ ብትሄዱ ትጠቀማላችሁ ብዬ የማስበው ነገር የሰውነት ክሬሞች፣ የፊት ክሬም፣ ሎሽን ወር ደግሞ ሲረሞች፣ የፀጉር ቅባት ነው። እነሱ ስትገዙ በጥንቃቄ ነው መግዛት ያለባችሁ። እንዴት ነው ካላችሁኝ ብዙ ጊዜ ቅድም እንዳልኳችሁ ቲክቶክ ላይ አንድ ሰው የሆነ የማዲያት ክሬም ወይም ደግሞ የብጉር ክሬም ተቀብቶ ኦርደር አድርጎ ተቀብቶ እዛ ሰው ላይ ለውጥ ከታየ እኔም ጋር ይሰራል ማለት አይደለም። መጀመሪያ ማድረግ ያለባችሁ ነገር ልንገራችሁ። እንግዲህ የምንሰራው ለራሳችን ነው። ለራሳችን እስከሰራን ድረስ የራሳችን ሰውነት የራሳችን ፊት መጠበቅ ይኖርብናል ብዬ አስባለሁ። እኔም ድሮ ልክ እንደናንተ ነበረ። አንድ ሰው የተጠቀመው ነገር አሪፍ ነው ካለ እኔም ገዝቼ ሞክረው ነበረና ከዛ በኋላ በጣም ፊት ያበላሽተው ነበረ። በተለይ መዳም ቤት የምትሰሩ ምግብ የምትሰሩ ከሆነ ፊታችሁ ምን ያህል እንደሚበላሽ ታውቃላችሁና ከኔ ልትማሩ የምፈልገው ነገር ምንድነው? ፊታችሁ ላይ ያገኛችሁትን ክሬም አትቀቡ። ለእናንተ የሚስማማችሁ ለቆዳችሁ የሚስማማ አይነት ክሬም ወይም ደግሞ የቆዳችሁ አይነት ለማወቅ ከፈለጋችሁ የቆዳ ባለሙያ ጋር ሂዱ። ፌሻል ተሰሩ፣ ፊታችሁ ታዩና ከዛ በኋላ ለፊታችሁ የሚያስፈልገው የሚስማማ አይነት ቅባትም ሆነ ሲረምም ሆነ ምንም ሆነ እነሱ ያዙላችኋል። ከዛ በኋላ ፊታችሁ የተሻሻለ ይመጣል እንጂ ብዙ ክሬም ስለተቀባችሁ ብዙ ሲረም ስለተቀባችሁ ፊታችሁ ይጠራል፣ ያምራል፣ ብጉር ይቆምላችኋል ማለት አይደለም። ልብ በሉ። ቢያንስ 100 ድርሃም ወር 150 ድርሃም ቢበዛ 150 ድርሃም ነው ፌሻል። ስለዚህ ፊታችሁን መጀመሪያ ፌሻል ተሰርታችሁ ፊታችሁ ታይቶ የሚያስፈልጋችሁ አይነት ትሪትመንት ይታዘዝላችኋል። እና ኢትዮጵያ ውስጥ ደግሞ እነዚህን ማግኘት እውነት ለመናገር ከባድ ነው። አይቼዋለሁ። ሰው የተቀባውን ነገር መቀባት አቁሙና ፊታችሁ የቆዳ ባለሙያ ጋር ሄዳችሁ ታይታችሁ ከዛ በኋላ የሚያስፈልጋችሁ ነገር ይታዘዝላችኋል። ያንን እየገዛችሁ ትጠቀማላችሁ። ክሬም ብዙ ክሬም ስለተቀባችሁ ብዙ ሲረም ስለገዛችሁ ብዙ ወጪ ስላወጣችሁ ፊታችሁ አይጣም፣ ፀጉራችሁ አያድግም። እኔ በራሴ አይቼዋለሁ። ኢትዮጵያ ውስጥ ደግሞ እነዚህ ሲረሞችን ለፊታችን የሚስማሙ ክሬሞችን ለመግዛት እውነት ለመናገር በጣም ውድ ነው። የገዛኋቸውም ያሳያችኋለሁ። እኔ ፊቴ በጣም ተበላሽቶ ነበረ። እንደናንተው ነው። እኔ ሚዲያ ላይ ያየሁትን ጥሩ ነው ሲባል የሰማሁትን ነገር ነበረ ፊቴ ላይ ስሞክር ነበረና ኢትዮጵያ ሄጄ የቆዳ ባለሙያ ጋር ሄጄ ፊቴ ታይቼ በሰዓቱ ፊቴ በጣም ተጎርቶ ነበረ። ቆዳዬ በጣም መሳስቶ ነበረ። እኔ ረጅም ጊዜ ምግብ ስለምሰራ በተለይ ማረብ ቤት ምግብ የሚሰሩ ልጆች ፊታችሁ ላይ በጣም ጥንቃቄ አድርጉ። ከዛ በኋላ የታዘዘልኝ ሲረሞች፣ ክሬሞች ግን
ዋጋቸው በነገራችሁ እውነት ለመናገር አታምኑም፣ በጣም ውድ ነው። አንድ ሲረም 4000 የኢትዮጵያ ብር ነው፣ 4000 ብር ነው። ሲረሞቹን ከፈለጋችሁ አሳያችኋለሁ። ለአንድ ሲረም በጣም ትንሽ ናት፣ 2 ወር ምናምን ነው የሚቆየውና 4000 ነው የገዛሁት በአንድ ጊዜ። በጣም ብዙ ብር ነው ያወጣሁትኝ። ያ የሆነበት ምክንያት ምንድን ነው? ለእኔ የሚስማማኝም ማይስማማኝም ነገር ፊቴ ምን እንደሚያስፈልገው ሳላቅ ዝም ብዬ ነበረ ያገኘሁትን ነገር የምቀባውና ያገኛችሁትን ነገር ከመቀባታችሁ በፊት ፊታችሁ ታዩት። ከዛ በኋላ የሚስማማችሁ ነገር በውድም ብር ቢሆን አንዴ ከገዛችሁት ለረጅም ጊዜ ስለሚጠቅማችሁ ኦሪጂናል የሆኑ እንትኖችን ተጠቀሙ እንጂ ያገኛችሁትን ነገር አትጠቀሙ። ፊታችሁ የተበላሸ ይሄዳል። በዚህ አጋጣሚ ለፊታችሁ በተለይም እንደኔ ምግብ ለምትሰሩ ሰዎች ይሄ የጤና ባለሙያም የቆዳ ባለሙያም ባያዝላችሁም ብትቀቡት ፊታችሁ ከፀሐይም ከእሳትም ሊከላከልላችሁ የሚችለው የሳንስክሪን ነው፣ የፀሐይ መከላከያ። በደንብ ተጠቀሙ። እኔ በጣም ተጠቅሜበታለሁኝ። ፊቴ እግዚአብሔር ይመስገን በጣም ለውጥ አይቼበታለሁኝ። ሰንስክሪን ተቀቡ። ከዛ ውጪ ከዚህ ወደ ኢትዮጵያ በተለይ ተቅላችሁ ስትገቡ አሁን እንዳልኳችሁ እንደዚህ ቅባቶች ክሬሞችን በሰደልያ ቢቻል በሰደልያ ገዝታችሁ ከሰውነታችሁ የሚስማማችሁ ከቆዳችሁ ጋር የሚስማማችሁ ነገር ገዝታችሁ ሂዱ ለማለት ፈልጋለሁኝ። ምክንያቱም እዛ ያው ከዚህ አብዛኞቹ ከውጭ ሀገር ነው የሚገቡት። እነሱን ደግሞ ለመግዛት ትንሽ ከኛ አቅም ጋር የሚሄድ አይደለም። ከዚህ ገዝታችሁ ብትሄዱ ደግሞ ትንሽ ይቀንስላቸው፣ ትንሽ ሳይሆን በጣም ይቀንሳል ለማለት ነው። ሌላው ደግሞ ኢትዮጵያ ውስጥ እንዲሁ በቀላሉ ልታገኟቸው የማችላቸው ነገሮች የፀጉር ቅባት ነው። የፀጉር ቅባት ከኢትዮጵያ ወደ ዱባይ የሚመጡ የፀጉር ቅባቶች አሉ በእርግጥ። ነገር ግን ኦሪጂናል ደና በቃ ኦሪጂናሉ ማታገኟቸው ቅባት አይነቶች አሉ። ኮኮናት ኦይል ኦሪጂናሉ በብዛት አታገኙትም። ብታገኙትም ብዙ ብር ነው፣ በጣም ውድ ነው። እንዲሁም ደግሞ ኦሊቫ ኦይልም ውድ ነው። እውነት ለመናገር በጣም ውድ ነው ስላችሁ ይሄ ዝም ብሎ አሁን ድሮ በ100 ብር ቅባት ይገዛ ነበረ። 100 ብር አሁን የክብሪት ብር ምን የማስቲካ ብር ነው 100 ብር ማለት ነው። ይሄ 1 ብር 5 ብር 10 ብር 50 ብር የሚባሉትን ከቁጥር ውስጥ የሉም እና ሁሉም ነገር ከ100 ብር ነው የሚጀምረው እና ድሮ በ30 ብር በ20 ብር ቅባት ይገዛ ነበር። አሁን ግን የለም። ይዛችሁ ብትሄዱ ለረጅም ጊዜ ልትጠቀሟቸው የምችሏቸውም ቶሎም ደግሞ ኤክስፐርድ የሚያደርጉ ቅባቶች ኮኮናት ኦይል፣ ካስተር ኦይል እንዲሁም ደግሞ ኦሊቫ ኦይል፣ ዳክስ፣ ብሉ ማጂክ እነዚህ ቅባቶች ይዛችሁ በብዛትም ይዛችሁ ብትሄዱ ጥሩ ነው። ለራሳችሁም አልፎ ለእህት ለወንድማችሁ ልጅ ላላችሁ ደግሞ ለልጅም የሚሆኑ ቅባቶች ናቸው። ኢትዮጵያ ውስጥ ደግሞ እውነት ለመናገር በጣም ከምነግራችሁ በላይ ውድ ናቸው። በቀላሉ አታገኟቸውም። ብታገኙትም ደግሞ ኦሪጂናሉን አታገኙም። ብሉ ማጂክ በጣም ፌክ ነው። አሁን ኢትዮጵያ ውስጥ የሚጠቀሙት ብሉ ማጂክ እና ይሄ ዳክስ ኦሪጂናሉ ለማግኘት ሰው በጣም ይቸገራል። ለልጆች ለመጠቀም ራሱ በጣም ይቸገራል። ኢትዮጵያ ውስጥ የሚመረቱ አንዳንድ ቅባቶች አሉ፣ እሱ ነው የሚጠቀሙት። ምክንያቱም ከውጭ የሚገቡት አብዛኞቻቸው ፌክ ናቸው። ኮኮናት ኦይል እዚህ ታውቃላችሁ፣ በቃ 100% ፒውር ሆነ ኮኮናት ኦይል አለ። ኦሊቫ ኦይልም እንደዛ። ኢትዮጵያ ግን እንደዛ አታገኙም እና አብዛኛው ነገሩ ፌክ ይበዛዋል። ስለዚህ ኮኮናት ኦይል የምትወዱ ኮኮናት ኦይል ለፀጉር ብቻ ሳይሆን ለሰውነትም ለልጁም ለአዋቂም ለሁሉም ነገር ስለሚሆን እሱን በብዛት ይዛችሁ ሂዱ። ዋጋውም ደግሞ እንደምታውቁት ነው፣ ያን ያህል ከባድ አይደለም። በእርግጥ ካለንበት ሀገር ቢቻል ብዙ እቃ በተለይ ደግሞ እንዲህ ጥቃቅን የምንላቸው ብዙ እቃዎችን ይዘን ብንሄድ ይጠቅመናል እንጂ አይጎዳንም። ግን ከጉዞ ከአንዳንድ ካለመመቸትም የተነሳ ሊከብድ ይችላል። ግን ደግሞ ወሳኝ ነው ብላችሁ የምታስቡት ነገር ይዛችሁ ሂዱ ለማለት ፈልጋለሁ። እኔ ኢትዮጵያ ሄጄ የቸገረኝ በቀላሉ ደግሞ ማግኘት ያልቻልኩት ሞዴስ ነው ብያችኋለሁ። ሞዴስ በደንብ አድርጋችሁ ይዛችሁ ሂዱ። እነዚህ የነገርኳችሁ እቃዎች ሁሉም ኢትዮጵያ ውስጥ አለ፣ ግን አቅም ያማከለ አይደለም፣ በጣም ውድ ነው። ሁለተኛ ደግሞ እንደምትፈልጉት አይነት እቃ አታገኙም ለማለት ያህል ነው። ሌላ ጊዜ በሌላ ቪዲዮ ደግሞ አንድ ቪዲዮ በሰሞኑ እሰራላችኋለሁ። ብዙ እህቶች ሪፖርት ላይ የሚሳሳቱት ነገር ግን በጣም ቀላል የሆነ እህቶች ደግሞ በተለይም ከዚህ ቀደም ኢትዮጵያ ገብቶ ያልመጡ ሌላም ሀገር ትራቭል ያደርገው የማያውቁ ልጆች ሪፖርት ላይ በጣም ሲንገላቱ ያየሁት አንዳንድ ነገሮች ስላሉ በቀጣይ ቪዲዮ እሰራላችኋለሁ። ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።